እንጂ ታይነ ልጆች ሄሪ አንቺ ኑጡ እንጂ ምንድነው? ኑጡ ሂዱ ተቀመጡ። የቤት ስራ ጥለን እኮ ነው የወጣ ነው። ሂዱ ተቀመጡ። አስቸኮልም ያን ያህል የሚያቆይ ነገር እኮ አይደለም። እዛ ሂጅ እለፍ ግቢ አጋ ይቅት በሉ እንጂ። በጣም ጥሩ። እንግዲህ እንደሚታወቀው የበስንቱ ግሮሰሪ በአዲስ መልክ ስራ ጀምሯል። ማለት ግሮሰሪው ከዚህ በፊት ከሚሰጣቸው አገልግሎቶች በተለየ አዳዲስ አገልግሎቶች ጨምረዋል ማለት ነው። ለምሳሌ የምግብ አገልግሎት። ለምን ምግብ ከተባለ ምክንያቱም የሚጠጣ ሰው ስለሚበላ፣ የሚበላ ሰው ስለሚጠጣ። የዛሬው ዋና አጀንዳችን የአስተናጋጅ ክፍተትን ይመለከታል። ምን እናደርጋለን? እዚህ ጋር ተስተናጋጅ አለ። የት አለ? አለ ብለሽ እናስብ። ተስተናጋጅ አለ። ምንድነው የምናደርገው? አስተናጋጅ በትህትና በፈገግታ ራቅ ብለን እላዩም ላይ ሳንከማ ርቀታችንን ጠብቀን ምን ልታዘዝ? ጥብስ የለም አይባልም። ጥብስ አለ ጌታዬ፣ ግን እንደው ስለሚወደድ ቦት የሆነ ያዝ የሚያደርግ ረከስ ያለ ነገር ቢያዙ አይሻል? ለምሳሌ ሽሮ በእንጀራ በዳቦ፣ ፓስታ በአትክልት በእንጀራ በዳቦ። ፓስታ ጥሩ ምርጫ ነው ጌታዬ። ፓስታ ከፓስታ ጋር የሚጠጣ ምን ይምጣ? ድራፍት እንደወረደ ጌታዬ። መልካም ቆይታ። የቀረ ነገር አለ? በጣም ጥሩ ገብቷችኋል ማለት ነው። እሺ ጥያቄ አለ? ለነገር ፈልጌ ነበር። እረፍት ምን ያደርግልሃል? ሁሌም ነገ ሲሆን ያመኛል። እንገራችሁ ቁጭ በል። ከዚህ በኋላ ከትምህርት በኋላ ሁለታችሁም ቀጥታ ወደ በስንቱ ግሮሰሪ። አልስማማም የሚል ሰው ካለ መጠለያ፣ ምግብና ልብስ በፍጹም አያገኝም። ተግባባን? ጨርሰናል። ቀጥሉ ወደ ቤት ስራችሁ። ዳይ ነገ ያመኛል። እንዲሁ እንዳበጥሽ ትኖሪያለሽ።